ከዓለም ፍጥረታት ሁሉ ልብስ የሚለብስ ብቸኛው ፍጡር ሰው ነው። ነገር ግን ይህ ለምን ሆነ? መቼ ተጀመረ? ፋሽን ዝም ብሎ ሰውነትን መሸፈኛ ነው ወይስ ከዛ ያለፈ ጥልቅ የታሪክ ምስጢር አለው? ዛሬ የሰው ልጅን የሺህ ዓመታት ጉዞ ከአዳም ጀምረን እስከ ጥንታዊ ስልጣኔዎች ድረስ በጋራ እንቃኛለን። ሰላም ውድ የተከበራችሁ ተመልካቾች፣ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ይህን ቪዲዮ ላይክ በማድረግ ጀምሩት። መነሻው በመጽሐፍ ቅዱስ አገላለጽ ዘፍጥረት የሰው ልጅ መጀመሪያ ራቁቱን ነበር። ነገር ግን ዓይኖቻቸው ሲበሩ የበለስ ቅጠልን ሰፍተው ግልድም አደረጉ ይለናል። ይህ የመጀመሪያው የሰው ልጅ የልብስ ሙከራ ነበር። ከጥበቃ ወደ ልብስነት ቅጠል በመቀጠል ቅዝቃዜንና አራዊትን ለመከላከል የእንስሳት ቆዳን መጠቀም ተጀመረ። በዚህ ወቅት ፋሽን ለውበት ሳይሆን ለሕልውናና ለሰርቫይቫል ነበር። ራሱን ለመሸፈን በመሞከሩ ከፍጥረታት ሁሉ የተለየን እንደሆንን ያሳየ ፍላጎት ያገኘ ነው ከመጀመሪያው ሰው ከአዳም ነው። መጽሐፍ ቅዱስም ሆነ ታሪክ የሰው ልጅ መጀመሪያ ሰውነቱን ለመሸፈኛነት የተጠቀመው የዛፍ ቅጠሎችን እንደነበር ይነግሩናል። ይህ የመጀመሪያው የፋሽን ዲዛይን ነበር። ነገር ግን ሕይወት እየከበደች ስትመጣ ቅጠሉ ወደ እንስሳ ቆዳነት ተቀየረ። ይህ ለውጥ ዝም ብሎ አለባበስ ሳይሆን የሰው ልጅ ከተፈጥሮ ጋር ያደረገው የመጀመሪያው የህልውና ትግል ውጤት ነው። የሰው ልጅ ታሪክ የመጀመሪያ እንደ መጽሐፍ ቅዱስ አገላለጽ በዘፍጥረት መጽሐፍ በንጽህናና በራቁትነት የተጀመረ ነበር። ሆኖም የሰው ልጅ ዕውቀት ዓይኖች ሲበሩ የመጀመሪያው የስነ ልቦና ለውጥ የተከሰተው በራሱ ላይ በፈጠረው የማፈር ስሜት ነው። ይህ ስሜት የሰው ልጆች ከሌሎች ፍጥረታት ተለይቶ ሰውነቱን ለመሸፈን እንዲተጋ አደረገው። በመሆኑም የበለስ ቅጠሎችን በመስፋት ለሰውነቱ መሸፈኛ ግልድም ማበጀቱ በታሪክ የመጀመሪያው የልብስ ዲዛይን ሙከራ ተደርጎ ይወሰዳል። ከቅጠል ወደ ቆዳ የህልውና ትግል የሰው ልጅ ከኤደን ገነት እግዚአብሔር ቁርበትን አልብሶ አስወጣቸው። ወጥቶም አስቸጋሪውን የምድር ሕይወት መጋፈጥ ሲጀምር ቅጠል ብቻውን ከጥቃቅን ነፍሳትና ከቀዝቃዛ አየር ሊታደገው አልቻለም። እዚህ ጋ ነው ፋሽን ከውበት ይልቅ ለህልውና ሰርቫይቫል አስፈላጊ የሆነው። ቅዝቃዜን ለመቋቋምና ሰውነትን ከአራዊት ጥቃት ለመጠበቅ ጠንካራውን የእንስሳት ቆዳ መልበስ ግድ ሆነ። ይህ ለውጥ የሰው ልጅ ከተፈጥሮ ጋር ያደረገውን የመጀመሪያውን የቴክኖሎጂ ሽግግር ተደርጎ ሊወሰድ ይችላል። ይህ የሰው ልጅ የስልጣኔ ጉዞ ሁለተኛ ምዕራፍ ፋሽን ከቀላል መሸፈኛነት ወጥቶ ወደ ስልጣን፣ ሀብትና ጥበብ መገለጫነት የተሸጋገረበትን የታሪክ አሻራ በዝርዝር ያሳያል። የፋሽን ወርቃማ ዘመናት ከጥንት ስልጣኔ እስከ ህዳሴ። የክብርና የንጽህና ዘመን ጥንታዊ ስልጣኔዎች ከ3000 ዓመተ ዓለም እስከ 500 ዓመተ ምህረት። በጥንታዊቷ ግብጽ፣ ሜሶፖታሚያ እና በአክሱም ስልጣኔ ወቅት ልብስ ከቅዝቃዜ መከላከያነቱ ተሻግሮ የክብር መገለጫ ሆነ። በተለይ በግብጽ ነጭ የተልባ እግር ሌኔን የንጽህና ምልክት ተደርጎ ይወሰድ ነበር። ነገስታትና ካህናት በወርቅና በከበሩ ድንጋዮች ያጌጡ ጌጣጌጦችን በመጨመር መለኮታዊ ስልጣናቸውን ያሳዩበት ነበር። በግሪክና በሮም ደግሞ መጠቅለል ድራፒንግ የጥበብ መገለጫ ሆነ። ቶጋና ቺቶን የተባሉ ልብሶች ያለ ስፌት በሰውነት ላይ የሚታጠፉበትን መንገድ የአንድ ሰው ማህበራዊ ደረጃና የንግግር ችሎታ ሳይቀር የሚወስን የጨዋነት መለኪያን ነበር። የመካከለኛው ዘመንና የልብስ ህጎች ከ500 እስከ 1400 ዓመተ ምህረት። በዚህ ዘመን ልብስ የሀብት ማሳያ ግንብ ሆነ። እንደ ሐርና ቬልትስ ያሉ ውድ ጨርቆች ከምስራቅ ወደ አውሮፓ መግባት ሲጀምሩ
መኳንንቱ ራሳቸውን ከተራው ሕዝብ ለመለየት የልብስ ሕጎችን ሴምፑታሪ ላውስ አወጡ። ይህም ተራው ሰው የፈለገውን ያህል ሀብት ቢኖረውም እንደ ንጉሳውያን የተወሰኑ ቀለሞችና ጨርቆችን እንዳይለብስ በሕግ ይከለከል ነበር። ልብስ የማንነት ካርታ ሆኖ አገለገለ። የህዳሴ ዘመን የጥበብና የፋሽን ጋብቻ ከ1400 እስከ 1600 ዓመተ ምህረት። በህዳሴ ዘመን ፋሽን ተወሳሰበ፣ ጥበብ ተቀየረ። እንደ ሚካኤል አንጀሎ ያሉ የጥበብ ሰዎች እይታ በልብሶች ላይ ማረፍ ጀመረ። ጥልፍና እጅግ የተጋነኑ ዲዛይኖችም ነገሱ። በዚህ ወቅት ወንዶችም እንደ ሴቶች ለፋሽን ትልቅ ትኩረትን ይሰጡ ነበር። ሻቸው ሰፊና ግርማ ሞገስ ያለው እንዲመስል ልብሳቸውን ይወጥሩ ነበር። የንግሥት ኤልሳቤጥ አንደኛ ዝነኛ የአንገት ጌጦች ሩፌስ በዚህ ዘመን የጌጥነትና የኃያልነት መለያዎች ነበሩ። ጊዜያት አለፉ። የሰው ልጅ መጠለያ ብቻ ሳይሆን ውበትና ክብርን መፈለግ ጀመረ። በጥንታዊቷ ግብጽ፣ በሜሶፖታሚያና እዚሁ በሀገራችን በአክሱም ስልጣኔ ወቅት ልብስ የስልጣን መገለጫ ሆነ። ነገስታትና ካህናት የሚለብሱት ልብስ ከተራው ሕዝብ ተለየ። እዚህ ጋ ነው ፋሽን እንደ ጥበብ መታየት የጀመረው። እያንዳንዱ ጌጥ፣ እያንዳንዱ ጥልፍ የራሱ ትርጉምና የሚናገረው ታሪክ ነበረው። ውድ ተመልካቾች፣ በቀጣይ ክፍል የኢንዱስትሪ አብዮት የፋሽንን ዓለም እንዴት እንደቀየረውና ልብስን ለሁሉም ተደራሽ እንዳደረገው እንቃኛለን። እስከዚያው ሰብስክራይብ እና ላይክ እያደረጋችሁ ቸርን ቆይ።